ጠዋት ወደ ስራ ስንሄድ አጋጣሚ ሆኖ በሆነ ጥድፊያ ሞባይላችንን ረስተን መኪና አስነስተን 1 ማይል ከሄድን በኋላ እንደረሳን ትዝ ሲለን ምን እናደርጋለን? በል ውስጥ የፈለገ ስራ ይርፈድ እንጂ ታመም ያለው ብለን ደውለን እንንገር እንጂ መንገድ ላይ የሌላ አክሲደንት ፈጥረን አክሲደንት አለ ፊቴ ላይ መምጣት ዘገያለሁ እንበል እንዋሽ እንጂ ሞባይሉን ሳንይዝ በምንም አይነት እስቲ እኔና እናንተ ክርስቲያኖች ነን። መጽሐፍ ቅዱሳችን አለመያዛችን ትዝ ብሎን 1 ማይል ከነዳን በኋላ መጽሐፍ ቅዱስ የለካ ሊያዝ ብለን ዩተርን አድርገን ዞረን መጽሐፍ ቅዱስ ያነሳንበት ቀን ትዝ ይላችኋል? በሉ ክርስቲያን አይዋሽም በሉ ወይ እንዲህ በሉ ወይ እንዲህ በሉ ወይ አይሆን ነገር በሉ ወይ ተናገሩ ትዝ ይላችኋል ወይ? ኖ ኔቨር። በመጀመሪያ ደረጃ መጽሐፍ ቅዱስ በየቀኑ ይዞ መውጣት ያስፈልጋል የሚለው ራሱ እዚህ ውስጥ የታለ? መጽሐፍ ቅዱስ አልይዝ ወጣሁ ብሎ መኪና አዞሮ ጊዜ አቃጥሎ ስራ አርፍዶ በምንም አይነት ይሄ ለጽድቅ ይታሰብልኛል ወይም እኔ በመንፈሴ ጎዳለው ቃል እንዴት ሳልይዝ ወጣለሁ ብሎ የሚያስብ ክርስቲያን ካለ መቼም እንደሆነ እንጂ። ስለዚህ በአጭር ቃል መጽሐፍ ቅዱሳችን ከዚህ ከሞባይል ትናንትና ተፈጥሮ አይምሮአችን እያዞረ ካለ እያደነዘዘን እንዳንመራመር እንዳንፈጥር የሥራ የመፍጠር ችሎታችን ሁሉ እያደከመው ካለ ቴክኖሎጂ አንሶ መጽሐፍ ቅዱሳችን በቤታችን የመጨረሻው ውራ እየሆነ እግዚአብሔር ይፈውሰን ወገኖች፣ ይፈውሰን። ግን እኮ ብታዩት እነዚህ ሞባይሎች እነዚህ ቴክኖሎጂዎች ባለቤት አላቸው። ኮንትራት የሰጡን ቀደም ተናግሬ ያለው ኮንትራቱ ልክ ማለቂያው ላይ ይደውሉልናል፣ ማለትም ያነቁናል። መጥተህ እንደገና ያ ኮንትራት ፈርም ይሉናል። ለመሆኑ መጽሐፍ ቅዱስ እንዲጨቀጭቀናል? እንዲህ አይነት ጨቅጫቂ ባለቤት ከኋላው አለ እንደ መጽሐፍ ቅዱስ የለብንም እኮ። አገልግሎት የሚሰጡ ሰዎች የወር ክፍያ ካልከፈልን አገልግሎት ያቋርጣሉ ያቋርጡም? በደንብ ተናገሩ ባካችሁ። ያቋርጣሉ? በደንብ ነው የሚያቋርጡት። መጽሐፍ ቅዱሳችን እኮ 2000 ዓመት ኢየሱስ በከፈለው በደሙ በነፃ የተሰጠን ሀብት ስለሆነ አገልግሎቱ አይቋረጥም። አገልግሎት የሚያቋርጥብን ባለቤት የለውም። አንድ ዕዳው ለዘላለም ተከፍሎን የተሰጠን። ክብር ለእግዚአብሔር ለአምላካችን።